ራሴን ማጣራት አድርጋለሁ አንቺ ምንም እንዳትሰሪ አለ ሁለተኛ እሱ ልጅ እንድታየውም አብራው እንድትሆንም አልፈልግም ስቲል ግን በቤትና በፊልም ማል የሆነ ነገር እንዳለ ፍል አድርጋለሁ ግን ሊያሴን ያደርጋል ብዬ እንዴት ልጠርጥር ተስማምቻለሁ ነገ ፍቺውን እንጀምራለን ሰውን ሁሉ በየሬስቶራንቱ ትጋብዛለህ ማን እንደዚህ ብሎ ይነገርሽ ኤልያስ ከልጃችን ስብዕና ጋር መሄዳል መሰለኝ ያልገባሽ ነገር እኮ አልወዳት ለምን አልወዳት መረጃው እንደደረሰኝ ለማንም ሰው አልተናገርኩም ካንተ በስተቀር እሷን ለሚዜነት መረጭልኝ ብዬሻለሁ ቆይ ሁሉም እንደፈለገ የሚወስነው ለምንድን ነው እኔን ወደ ክልል የተቀመጠ ያገለግላል ሲባል አልሰማሽ አሁን ቤት ያልፈለገችም ቢባል ከምን ጋር እንደሚያዝ ታውቂያለሽ ወደ ክልል መላክን እንደ ጥፋት መቅጫ ነው የምትመለከተው ማለት ምናልባት ሳላስበው በከፋት የተናገርኩት ነገር ካለ ለምን አትነግረኝም ከኔ ጋር ነበር እንደ ስራ የምትሰራው የሰራው ነገር ካለ ራስን ጠይቅ ስለ መረጃው የነገርሽ ሰው የለም አልነበረም ሊና አቤት በስልክ የነገርሽ ሰው የለም አዎ ለማንም አልተናገርኩም አመሰግናለሁ ዜር ማርሽ ለማንተኝም ነገርኩሽ እኮ በስራ ማርኩሽ እኮ ሰማያለሽ እንኳን ላዝንላት ራስ ያንቄ በገላት ደስታዬ ነው በስራ ነው ለምን ድብና አትልም የራሷ ጉዳይ አገባኝም ሰው ግን ለምንድነው ሰርፎ የማይቀመጠው ምንድነው ሰርጉት ናታ እስር ቤትም ሆነ አርፋ ትቀመጣም እንዴ ምን አለችሽ ደውላ አይዳን አላኖርም አላችኋት ራሴን ላጠፋ ነው እያለች ነው ተዋት ብላ ልትመክረኝ ትፈልጋለች ለምን ድብና አትልም አንቺ ነሽ ደግሞ የምታሰድቢ አይዳና ዘውዱ የሚባሉ ሰዎች ጋር ምን ታረጊያለሽ ለምን አርፈሽ አትቀመጭም ለምን አትተይም ለምን ተዋርጅናለሽ ምንድነው እሱ ያልሰማ ስማ ነው ጉዳም እንደሆነ አገር ሰምቶላታል ቆይ ግን አንቺ ለምን እኔን ተናጋሪ ተሳዳቢ ታረጋኛለሽ ለምን አርፈሽ አትቀመጭም ሻይዳን ምን አልሻት እህቴ አንድ ነገር ብትሆን አለቅሽም ብዬ ደውዬ ልክ ነገርኳት በሱ ምክንያት እንደዚህ ስትሆኚ ዝም እንድላት ትፈልጋለች እንዴ ሰርጉት ጋር ሄዳ ሰላም ዛተችብኝ አስፈራራችኝ ሰው ሁሉ ይዛተብኝ ነው ራሴን ላጠፋ ነው ብላ ታለቃቀሳለች ለምን ድብና ትልም ምን አገባኝ የራሷ ጉዳይ ሰላም ምን ካሽ እንዴ አንተ ለምን አትሆንም ለምንድን ነው 3 ጊዜ የምትመላለሰው ይሄን ላመጣላት እጄ ነው ማን አምጣለ ለምንድን ነው በየምክንያት የምትመላለሰው ለዚህ የምትመጣው ሰላም ሆስፒታል ውስጥ አታስጩኝ ይሄን ሰውዬ በሚገባው ቋንቋ ነገር አንፈልግህም ሂድልን በው እንዴ ያለ መለ አመላት ተስጭኝ እንጂ ሰላምን ያናግረዋለሁ በቃ አንቺ ዝም በይ እንዴት ነሽ እታለም ናት የላከችልሽ እንኳን እግዚአብሔር አተረፈሽ ብላሻለች ያው እንዳገኛት ደውልና ድምጿን አሰማኝ ብላኝ ነበር እኔ ማናገር አልፈልግም አንተን ከነ ቤተሰብ ተቀይሜያለሁ ኃላፊነትን አትወጣ አውቃለሁ ማውራው ስለ አይዳ ነው ያደረከውን ታውቃለህ ልጁ ያንተ ነው ብለሃለች ለምንድን ነው ኃላፊነትን ማትወስደው እንዳናገርሻት ካናገረችሽ በኋላ አደጋው እንደደረሰብሽ ስትሰማ መረበሿንና ምን ዘውዱ ሁሌ ኃላፊነት እየሸሸ አንተ እንደምትፈልገው ብቻ እየሆነ ሰዎችን እየጎዳ መቀጠል አትችልም መለወጥ አለብህ አውቃለሁ ልዬ መለወጥ አለብኝ ደሞ እኮ ተለውጫለሁ ምንድነው ተለውጫለሁ ማለት እኔን መንከባከብ ይቅርታ መጠየቅ
እና ሌላውን አላቅሽም አልፈልግሽም ብሎ መካድና ወደ አደጋ መምራት ይሄ ነው ተለውጫለሁ ማለት? በአፍ መፎከር ነው መለወጥ? አንተ እውነተኛ ሰው ከሆንክ ለምን ኃላፊነት አትወስድ? እኔና ቤተሰቤስ አይዳ ላይ በሚደርስ ነገር ዞረን ለምን እንበጠበጣለን? አይዳ አንድ ነገር ቢደርስባት እኔ ምንም ስላላጠፋውና ስለማልወዳት ምንም አይሰማኝም ማለት አይደለም። ማዝናለሁ ልዬ። ሰውድ አሁን ለጊዜው ማረፍ ብቻ ነው የምፈልገው። እኔ በአንተ ኃላፊነት አለመወጣት መበጥበጥ፣ ማፈር፣ መሳቀቅ የለብኝም። እሺ ይቅርታ ብለኛል፣ አድርጌልሃለሁ። አንድ እንድታውቀው የምፈልገው ነገር ቢኖር ግን ብዙ ነገሮች ተበላሽተዋል። ምናልባትም መልሰን መጠገን በማንችለው ሁኔታ። ይገባኛል። የልጅ አባት ነህ፣ የልጅ እናት ነኝ። ለጊዜው እኔ እናንተን የሚያስተሳስረን ይሄ ነገር ብቻ ነው። እረዳሻለሁ ስትል የእውነትን ተረድተኸኝ ቢሆን ደስ ይለኝ ነበር። ዘውዱ፣ እኔ ስለኛ ግንኙነት ማውራት እፈራለሁ። ይቅርታ አድርጌልሃለሁ የምልህ ስለምወድህ ብቻ ሳይሆን ራስህ ላይ አደጋ ታደርሳለህ። አንድ ነገር ሲሆን ራስህን ለማጥፋት ትሞክራለህ። ራስህን ዲፕሬሽን ውስጥ ከተህ ቤት ዘግተህ ትቀመጥና እኔንም ታሳቅቀኛለህ እያልኩ ነው። ምናልባት እንደዛ ባታደርግና በግልጽ ብትናገር እኔም ነገሮችን አድበስብሼ ይቅርታ ከመል ይልቅ ራቅ ብዬ የማየት እድል ይኖረኝ ነበር። ምናልባትም የተፈጠሩት ነገሮች ላይፈጠሩ ይችል ነበር። አሁንም እረዳሻለሁ ስትል ከምር ተረድተኸኝ እንደሆነ ተስፋ አድርጋለሁ። እረዳሻለሁ። አንቺን ስጋት ውስጥ የሚከት ሰላምሽን የሚያደፈርስ ነገር ውስጥ ግን መግባት አልፈልግም። በተፈጠረው ነገር ግንኙነታችን በመበላሸቱ ግን በጣም አዝናለሁ። አንድ ቀን ሁሉም ነገር ይስተካከላል ብዬ ተስፋ አድርጋለሁ። ተስፋ አድርጋለሁ። ህሊና ሰላም ነው። ሃይ ኤልያስ፣ እንዴት ነሽ? ሕክምናሽን ጨርሰሽ ልትወጪ እንደሆነ ሰማሁ። ደስ ይላል። ዘውዱ፣ ህሊናን ስለ ስራ ለብቻዋ ላውራት ነበር፣ ፍቃድ ከሆነ። እሺ በቃ እኔ የሆስፒታሉን ክፍያ ላጠናቅና መውጫ ላሰራ። ብር ይዘሃል? አዎ ይዣለሁ። ህሊና፣ ጠርጥረሽኛል። በእና አስማማው ጉዳይ ጠርጥረሽኛል አይደለም? እኔ ትላንትና እንደዛ ስትናገሪኝ ቴክስት አድርገሽልኝ ስላልደረስኩልሽ እኔን እየወቀሽ መስሎኝ ነበር። እኔም ስላልደረስኩልሽ ራሴን እየወቀስኩ ነበር። ቴክስቴ ደርሰዋል፣ አልደረስክልኝ። ነገረኛ። ቆይ ስንት ሰዓት ነው ቴክስት ያደረግሽው? ለምን ኤልያስ? ቴክስት የላኩት ላንተ ብቻ ነው። ሳምሶንም መጥቶ ያለምን አድራሻ ለማን ተናግረሻል ብሎ ጠይቆኛል። አዎ ስልኬ ላይ ቴክስትሽ ደርሷል። አዝናለሁ።
ቢኒ መኪና የለም። ማታ ሜሪ ይዛው ሄደች። ሲነሳ ይደውልልኝና ይዤ እመጣለሁ ብላለች። ሄሎ ሃይ ሚኩ ጉድ ሞርኒንግ። ያ ተዘጋጅቻለሁ። ደህና ነው ተነስቷል። we'll see you soon. Bye. ቢኒ ማውራት አለብን። ያንተና የሚኪ ጓደኝነት አደጋ ላይ ነው ያለው። ምን ሆነሃል ቢኒ? ታፈቅራታለህ? ቢኒ ማታ በስካር በጣም እንደምታፈቅራት ስትነግረኝ ነበር ደጋግማ። አሁን ክሊር በሆነ አይምሮ እንድንናገር እፈልጋለሁ። አዝናለሁ ገሌላ። ቢኒ ነገሮች በዚህ መቀጠል የለባቸው። ሁሉ ነገር ይፋ መውጣት አለበት። ነው ምን ይሜን ነው? እና ሚኪ በውሸት ፍቅር ጋብቻ እንዲመሰርት ትፈልጋለህ? come on እኔ ፍቺውን ለመፈጸም ካለመፈለግ ጋር እንዳታገናኘው። አሁን ሚኪ እየመጣ ያለው ፍቺውን ፕሮሰስ እንድናደርግ እንድንሄድ ነው እያልኩ ያለሁት። ስለኔና ስለሚኪ ሳይሆን ስላንተና ስለሚኪ ነው። በዚህ ከቀጠልክ እንደ ትላንትናው አይነት ነገር ደግሞ መፈጸሙ አይቀርም። የተደበቀውን ነገር ሰው መስማቱ ሚኪም እውነታውን መረዳቱ አይቀርም። ያ ከመሆኑ በፊት ግን ሚኪ እውነታውን መረዳት መቻል አለበት። ፕሊስ ገሌላ እንደዛ እንዳታደርጊ። ሚኪ በእናትሽ ቶሎ ውጭለት እንዳይገባ ላየው አልችልም። እንዴ ቀዝቃዛ ጁስ ይዞልኝ የመጣ ነው። ሊያየ መግባቱ ስለማይቀር እኔ ማቆም አልችልም። በቃ ሻወር ቤት ነው በይው። እስከ መቼ ነው የምትሻሻለው? የሚገርም ዘፈን አይደል እንዴ? እንዴት እንደወደድኩት። ኧረ በእናትህ ወይ እንዴ! እኔ ራሴ ሲዲሽን ሰጥቼው ለራሴ አሪፍ ዘፈን ምናምን ይለኛል እንዴ? የሆነ ነገር በይው። አንቺ እኮ ነሽ ማን ስጪዋለሽ? ዳንቺ የምር ደበረሽ እንዴ ስለሰጠችኝ? ማታ ደስ ብሎሽ ስቂ ነበር። አሁን ደግሞ ምንድነው እንደዚህ? አይ ቀልዴን ነው። እንደውም ለሊት አዘፋፈነ ትዝ እያለኝ ስስቅ ነው ያደርኩት። አመለጠኛ። ምኑ? ሳቅሽ። ወረኛ። ይሄው አላመለጠኝም። ሳቅሽልኝ። ከዚህ ሞዛዛ ያ ልኩልሽ። የምርቴ ነው እንዴ? መልሳለሁ። ሞዛዛ ሳቅሽ ደስ ብሎኝ ለሊት ሳስብን ያደርኩት። አመረራችሁት እንዴ? ማናማ? እኔና እንዴ? ጓደኛዬ እኮ ነው። ጓደኛ ፍቅር አይዘውም ያለሽ ማለት ነው እንዴ? ደግሞ አሪፍ ልጅ ነው። ቢሆን ደስ ይለኛል። እንዴት ነው የምታስቢው? ከኤልያስ ጋር እኮ አልተለያየንም። አልሰማሽም እባክሽ። ተለያይታችኋል። አይፈልግሽም። ከዚህ በላይ በአዲስ ዘመን ጋዜጣ ያሳውጅልሽ። አሁንም ቢሆን የተመለሰው ወንዶች የሚመለሱበት ካልኩሌሽን ስላመጣ ነው እንጂ የተለየ ስሜት ላንቺ ኖሮት አይደለም። ላንቺ የተለየ ስሜት ያለው አንዲ ነው። ማሂ
አንዴ እንደሚወድሽ አውቅበታለሁ። ማሂ ስነ ስርዓት። አይ ማለት አቤት። እናውራ። አይ እዚሁ ንገረኝ። እዚህም ይቅርታ ጠየቀኝ፣ ቢሮ ሄደን ይቅርታ አልከኝ። ይቅርታ ነው። ምን ይቅርታ? ይቅርታ ጠይቀኝ አይደለም እንደ መጣ። ለምን ነው? በጣም ታሳዝናለህ። ነው አትዋሽ። አይደለም ልሽ ውስጥ በጣም ይቅርታ። ትናንትና እንደዛ የተናገርኩት አስቤዋለሁ። ስለ ሴቶች እንደዚህ አይነት አስተሳሰብ እንደሌለኝ ታውቂያለሽ። በቃ ትናንት እኔን ቀጥረሽኝ ከሱ ጋር ስትሄጂና በተደጋጋሚ ከሱ ጋር ሳይሽ በቃ ደስ አላለኝም። ለምን እንደተናገርኩት እራሱ አላውቅም። ግን በጣም ይቅርታ። እሺ አሁን ለምን እንደፈለክ? ችግር ውስጥ ነው። እንድትረጂኝ እፈልጋለሁ። የምን ችግር? ቢሮ ሄደን እናውራ። አይ እዚሁ ንገረኝ። Hey. Oh, hi, Nico. Good morning. Ma? ቤኒ እየታጠበ ጁስ አምጥቼለት ነበር። ፍሪጅ ላድርግለት? ኦኬ፣ ይሄ አንቺ ነው። ለእኔ ጁስ? እንዴ አንቺ ከመቼ ጀምሮ ነው በጠዋት ጁስ የምትጠጪው? ቡና ነው። Oh, Nico. You remember that, huh? በአጋጣሚ ነው። ቢኒ እንካ። Sit there. ቢኒ I'm ready, we can go. ቢኒ አንጎበሩ አለቀቀውም ነው። በቃ እደውላለሁ። ለምን? ነገርኩሽ፣ ችግር ውስጥ ነኝ። ከዚህ ችግር ሊያወጣኝ የሚችለው የአባትሽ ማህተምና ፊርማ ያረፈበት። ነገርከኝ። እሱንማ ነገርከኝ። አባዬ የማያውቀውን የሐሰት ደብዳቤ አዘጋጅተህ ያንተ የሐሰት ፊርማ ያረፈበት የጣቢያው ሄድ ሌተር ያለበት ደብዳቤ አባዬ ቢሮ ገብቼ አንቺ ዳኜ ሳይኖር እሱ ቢሮ ብትገቢ ጸሐፊዋ አጠረጥርሽ። ደግሞ አንቺ በገባሽበት ሰዓት ጸሐፊዋ የምትወጣበትን መንገድ እኔ ያመቻቻለሁ። ከዛ በፍጥነት ማህተብና ቲተሩን እንደ ቀልድ ማህተብ የህይወት ጉዳይ ነው። ምንድነው ጉዳዩ? ለምን አትነግረኝም? እኔን አታምኚኝም? ማለት በጭራሽ አላምንህም። በስራዬ ታምኛለሽ። ለስራዬ ለሙያዬ ታማኝ እንደሆንኩ ታምኛለሽ። አዎ አምናለሁ። በአካል ሳላቅ በፊት የወደድኩ በስራ ነው። ባላቅ ብትቀርብኝ ይሻለኝ ነበር። ግን አንተም ካመንከኝ ሁሉንም ነገር በዝርዝር እንድትነግረኝ እፈልጋለሁ። ህብስት ችግር ውስጥ ነኝ። ወደ ክልል ዛሬውኑ ልሄድ ነው። ይህን ለአንቺ ብቻ ነው የነገርኩሽ። ህሊናም ተጣልታኛለች። እና እንድደሰት ነው የምትነግረኝ? ያለ ህሊና እንዴት ልተነፍስ ነው? ህብስት ልመንሽ? ነገሩ ከማመን ውጭ ምን አማራጭ አለ? እነግርሻለሁ። ሁሉንም በዝርዝር እነግርሻለሁ። አንቺ ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ። አውቃለሁ። የዳኜ ልጅ ነሽ። ኤልያስ እየጠበቅኩ ነው፣ ንገረኝ። ቢኒ ምን ሆኗል? ምን ነው? እኔ እንጃ ትናንትና ራሱ ስሜቱ ደስ አላለኝ።
ምን ማለት ነው? አይ ምንም ማለት አልፈልግም። ምን ያብራ? ምን ማለት ነው? ከቢኒ ጋር ሰላም አይደላችሁም እንዴ? አረ በጣም ሰላም ነን። ቢኒ በጣም የምወደው ጓደኛዬ ነው። በዚህም ነው ስለሱ ምንም ማለት የማልፈልገው። ሌላኛው ምክንያት ደግሞ በእኔ ስለማያምር ነው። ከዚህ በላይ ምንም ነገር አትጠይቀኝ። ሁለት ትልልቅ ምክንያቶች ነግሬሃለሁ። ምንድነው? ምንም ነገር ሳትነግሪ ነው እንዴ ሁለት ትልልቅ ምክንያቶች ነግሬያለሁ የምትይኝ? ይኸውልሽ እንደውም አንድ የነበረውን ጥያቄ 3 ነው ያደረግሽው። አምግላት መጠየቅ ስለጀመርክ ከዛ ዙሪያህን ማስተዋል የበለጠ መጠየቅ ትቀጥላለህ። ከዛ ነገሮች ሁሉ ግልጽ ይሆኑልሃል ብዬ አስባለሁ። እኔ ነገርኩም ትርጉም ይሰጣል። ምንድነው የምታወሪው? ደህና አይደለም እንዴ? ማስጠንቀቂያ። አሁን የተለዋወጥነውን ኮንቨርሴሽን ማንም ሰው እንዳይሰማ። አሁን በደንብ አስፈራሽ። እኔና አንቺ ምን ትርጉም ያለው ኮንቨርሴሽን አወራ? አንተ ነው ትርጉም የሌለው። ሌላ ሰው ግን ትርጉም ይሰጣል። ሰው ምንም ነገር እንዳትናገር። ማን ነው ሌላው? ሃሎ አባባ፣ ደህና አደርክ? ደህና ነኝ አባባ። ሚኪ ዛሬ አይመቸውም። ኖ አንተ አትደውልለት፣ እኔ እነግረዋለሁ። አሎ አባባ፣ የእውነቴን ነው አባባ። እየነዳ ስለሆነ እኮ። እሺ ይኸው። ሄሎ ሚኩ፣ እንዴት ነህ? ደህና ነኝ። ለአንድ ጉዳይ አማክርሃለሁ ብዬ ገሊላን ይዘሽ ሆነ ብያት ነበር ዛሬ። አልነገረችኝም። ገብቶኛል። አንድ አፍታ ብቅ በላ፣ እየጠበቅንህ ነው። አይ ዛሬ ትንሽ ጉዳይ ቢጤ አለችኝ። ሌላ ጊዜ አይሆንም? ሌላ ጊዜ አይሆንም። ይኸው ሚኪ፣ ቤታችን ሩቅ አይደለም። አንዴ ድረስ ብለህ ትመለሳለህ። ሌላ ጊዜ መሆን አይችልም? አይችልም ልጄ። እሺ በቃ እመጣለሁ። ፈጣሪ እሺ ይበልህ። አንተ ድሮም ሰው አክባሪ ነህ፣ እሷ ናት እንጂ። በሉ ለማንኛውም እንዳትቀሩ። እሺ። ምንድነው? ትተባበሪኛለሽ አትተባበሪኝ? ለምን ህብስ ትተባበረኛለሽ ብለህ አሰብክ? ስለምትወደኝ እምቢ አትለኝም ብለህ ነው አይደል? አይደለም፣ በስራዬ እንደምትተማመኝ ስለማውቅና ቆይ ጊዜ ወስጄ ላብራራው። ኦኬ እሺ አልኩህ። አልሰማኝም? አመሰግናለሁ። ደብዳቤውን አሳየኝ። ፊርማው ችግር የለም፣ ማስመሰሉ አይቸግረኝም። ዋናው ነገር ቲተሩ ነው። እሺም ደሞ አይደል? ይኸውልሽ በዚህ ሰዓት አቶ ዳኜ ቢሮ የለም። ጸሐፊው ወደሬ ደግሞ ቢሮ ናት እና ከ10 ደቂቃ በኋላ ከቢሮ ትወጣለች። ከዛ በፊት አንቺ ትሄጂና የሆነ ሰበብ ፈጥረሽ አባትሽን መጠበቅ እንደምትፈልጊ ትነግሪያለሽ። ታምንሻለች፣ ትቀመጫለሽ። ልክ እሷ እንደወጣች እኔ እገባለሁ። አትወጣስ? ትወጣለች። በምን እርግጠኛ ነህ? ሁሉ ጊዜ ልክ በዚህ ሰዓት ባለቤቷ ምሳ ይዞላት ይመጣል። እሷ ደግሞ ታች ወርዳ ትቀበለዋለች። ምሳ ሰዓት መድረሱን የምናውቀው እኮ በሷ ነው። ዛሬ ባይመጣስ? እሱ ድል ነው፣ ግን እንሞክር።
ወርዳ ከተቀበለች በኋላ ወደ ቢሮ እስክትመጣ ድረስ በመሃል እጇን ለመታጠብ ትገባለች። በዚህ ሰዓት ውስጥ አንቺ ከዛም ደሞ አድርጋል ቲተሩ የት እንደሚቀመጥ ነግሬሻለሁ። የመጀመሪያው መሳቢያ ውስጥ። ቆይ ግን ከዚህ ሁሉ ለምን ላባዬ አልነግረውምና? ህብስት አይሆንም። ከቻልሽ የጠየኩሽን አድርጊ፣ ካልሆነ ንገሪ። ዛሬ ፊልማችንን እንደምንቀድስ ነው። ከዛ በፊት ላናግራቸው ብሎ በጣም ጭንቅ አድርጎ ነው ያዘኝ። ምንድነው የምንነጋገረው? ነው በቃ ለምን ትፋታላችሁ ለማለትና የኔና አንቺ ጋር ብቻ እኮ እንደዛ የሚባል አይደለም። እነሱ አያውቁማ እኮ ንገሪያቸው። አልነግራቸውም ግን በቃ ተፋታንላቸዋል እኮ ነው እየጠበቁን ነው። አንመጣም ብለሽ ንገሪያቸው። እኔ አላላቸውም። አንተ ደውልና አልመጣም ብላቸው። ለምን ይላቸዋል? አንተ ነህ አንመጣለን አይልካቸው። አንቺ ለምን አናግራቸው ብለሽ ስልኩን ሰጠሽ? አጠገቤ ነው ያለው አልኩኝ እንጂ አናግረው አላልኩት እኮ። እንዴ እየተጨቃጨቅን ነው እንዴ? ተሰሰፈኒ ምን ነው ፈኒ? አሜን እንደ ትክክለኛ ባልና ሚስት ሪል ፍቺ ነው እኮ ያደረግነው። ፍቺው ዛሬ መፈጸም አለበት። የሰርጋችን ዝግጅት እኮ በዚህ ምክንያት ነው የቆመው። አሁን እዛ ከሄድን እናረፍዳለን። እስቲ ሳሽን ተመልከቹ። በቃ እንተዋቸውና ወደ ጉዳያችን እንሂድ። እንመጣለን ብያቸው እኮ እየጠበቁን ነው። እናረፍዳለን ብላቸው። አንቺ ቢያቸው ምክንያቱም ነው። ስለዚህ አንተ ደውልለትና አስቸኳይ ጉዳይ ስላጋጠመን ሄደናል እንደጨረስን እንመጣለን በልና በመሃል ጉዳያችንን እንጨርሳለን። ከዛ ለክብራቸው አንድ ቤት እንሄድና ታነጋግራቸዋለህ። ምን ችግር አለ? አቻል ፍራሽ ባመጣሽው ነገር ብትናገር። ሄሎ አባባ። ሚኪ እየደረስከ ነው? የምትወደውን ቡና የገሊላ እናት እያፈላች። አይ አንተ ስንት ደቂቃ ይፈጅባቸዋል? በዛውም ቡናውን እንዲጨምረው በለው እስቲ። ሚኪ ስንት ደቂቃ ይፈጅባቸዋል ቡናውን እንዲጨምረው እያለች ነው። 5 ደቂቃ። 5 ደቂቃ? እሺ ቻው። 5 ደቂቃ ምን ሆነ ሚኮ? እና ቡና አፍልተን እየጠበቅናችሁ ነው እኮ ነው የሚሉት። እና መጣናል። እና ምን ልበል? ማዘርን ላስቀይማችሁ? እኔ እምቢ ማለት አልችልበትም። ጥፋተኛው እኮ ራስሽ ነሽ። እሺ አሁን ሄደን ምንድን ነው የምንላቸው? አትፋቱ ብሎ ሲለምኑን አንሰማም ከማለት ግን እውነቱን መናገር ነው ያለብን። እሱም በኔ ጣለው። ጀስት እንሂድና እናነጋግራቸው። አባባን የኔ ምርጫ ነው እኔ ነኝ አይሆንም ያልኩት ለዋለሁ። አንተ ግን ምንም ትንፈሽ እንዳትል። ሳያስፈልግ ኮምፕሊኬትድ ታደርጊዋለሽ ነገሩን። እሺ አሁን ያድርጌ ነበር። አቶ ዳኝ ስብሰባ ላይ ነው ያለው ዛሬ። አዎ አውቃለሁ፣ ግን በአስቸኳይ ፈልጎኝ ነው መሰለኝ ቢሮ ሄደሽ ጠብቂኝ ብሎኝ ነው። ታች ልወርድ ነበር። ችግር የለም ሂጂ፣ እኔ እጠብቀዋለሁ። ይሄን የሚያክል ጫማ አድርጌ በእናትሽ ልሞት ነው። አንቺ እንዲህ አይነት ጫማ ባታደርጊ ጥሩ ነበር። እውነትሽን ነው፣ ሞትኩኝ እኮ። መጣ። እሺ ሄሎ ኤልያስ፣ ቆልፈው ነው የሄደችው። የት? እዚህ? ምን ታደርጋለህ? ቁልፍ ነው።
አባዬ